ስሚ ሰውዬሽ መጣልሽ። የት አለ? ዛሬ ማውራዋለሁ የመጣ ይምጣ። ኧረ አንቺ ልጅ ተይ በሴት አያምርም። ባክሽ ሳባን ብትሆን ሰለሞንን ሂድ አይደል እንዲያገኘችው እንዴ? እናት ተረጋጊ እንጂ። አንተ ራሱ ያያት አይደም እንዴ? አይነህ አይሰራ? ምን ነው ካልሰራ ምርኩዝ ልትሆኚ ነው? አይ ላምባዲና ትቀልዳለህ እንዴ? ለነገሩ አይነህ ማየት ብችል ኑሮ እኔን የመሰለች ልጅ ታይ ነበር። ቆንጆ ነኝ እያልሽ አይደለም? አየህ ልክ ነኝ፣ ማየት አትችልም። እሺ ምርኩዜ እኔ ስራ ላይ እንቸኩላለሁ ልሂድ። እና ማን ስራ ፈታየ? መልክ ብቻ ምን አለሽ? ባክሽ ገገማ ነገር ነው አልገባውም። ታዲያ እንዴ የተጣጣሽበት እንዴት ይግባው? ታዩ ይቆይ እንጂ አህያ መቼም የጅብ ናት፣ መውጣቱ አይቀር። ምትሄጂበትሳ ከያንጎ ነው መሰለኝ ሹፌርሽ መጣ። ሄሎ እናት ምኑ ጋ ነሽ? ካፌው ጋ። እሱ ጋ ነኝ። አንቺ ነሽ ማየት ማችለው ልጅ አንተ ነሽ ሹፌር? አዎ ምን ነው ችግር አለ? ካልፈለግሽ ካንስል ማድረግ ትችያለሽ። አይ እንደምታይማ ማረጋገጥ ፈልጋለሁ። እንሂድ። አሁንስ ማየት እንደምችል አረጋገጥሽ ይመስለኛል። በደንብ ማረጋግጠው ግን ቤቴና ስራ ቦታዬን ካረሳህ ነው። ማይ ኤሪያ እና ሆም ዴስቲኔሽን ስለሆነ አረሰው ማለት ያንጎ ላይ መስራት የምፈልጊባቸውን አካባቢዎች 7 እና 8 ቦታ መርጠሽ መስራት የምትችይበት አዲስ ፊቸር። ያው ከዚህ በፊት ጂኦዞን፣ ሆም ዴስቲኔሽን እና ሰርጅ ዞን የነበሩ ናቸው። በዛ ላይ ተያያዥ ቦታዎችን በመምረጥ ተጨማሪ ኮሚሽን እየታሰበብሽ ከ2 እስከ 7 ቦታዎችን መርጠሽ መስራት ትችላለሽ። አሪፉ ነገር ደግሞ ብዙ ቦታ ስትመርጪ የሚታሰብብሽ ኮሚሽን ከ7% እስከ 1% ይቀንሳል። ይሄን ለማድረግ ቢሮ መሄድ አይጠበቅብሽም። ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይ ከፕሌይ ስቶር በማውረድ መስራት ትችላለሽ።